እንግዲህ ሸማች ማህበሩ በ2018 በጀት ዓመት ምን ያህል ካፒታል አትርፏል? ምን ያህልስ በውስጡ ሰራተኞች አሉት? የ2018 በጀት ዓመት እቅድ ክንውንስ ምን ይመስላል? አጠቃላይ የእቅድ ክንውኑ የፋይናንስ ፍሰቱስ ምን ይመስላል የሚለውን ይጨምሩ። ከዛ የ2018 በጀት ዓመት ሲያቅዱ ከ2017 በጀት ዓመት የነበሩ እንቅፋቶች ምን ያህል ተቀርፈዋል የሚለውንም እስኪ ባጭሩ ያብራሩ። አመሰግናለሁ። በአጠቃላይ የተስፋ በህብረት ሸማች ማህበር በ2018 ዓመተ ምህረት ከጥር 1 ጀምሮ ከዚህ ቀደም የነበሩ ሁለት ሸማቾች በአንድ ላይ ተዋህደው እንደ አዲስ የተመሰረተ ማህበር ነው። ከዚህ በፊት ወረዳ 6 ላይ የነበረ ህብረት 2000 ነበረና ወረዳ 5 ላይ የነበረው ተስፋ ብርሃን ሸማች በአንድ ላይ ተዋህደው ነው ተስፋ በህብረት በሚል ከጥር 1 ጀምሮ እንዲዋሃዱ የተደረገው። ሸማች ማህበሩ በአሁኑ ሰዓት በአጠቃላይ 118 ሰራተኞች እያስተዳደረ ይገኛል። 90 ሴቶችና 28 ወንዶችን ይዞ እያስተዳደረ ነው። በዚህ ውስጥ 3 መዝናኛ፣ 7 ሸማች ሱቆችና 4 ስጋ ቤቶችን ይዞ እያስተዳደረ የሚገኝ ተቋም ነው። ይህ ተቋም በውህደቱ ጥር ላይ ከመዋሃዱ አንጻር የ6 ወሩን አጠቃላይ የውህደቱን ስንመለከት ከ49 ሚሊዮን ብር በላይ ካፒታል ይዞ እንደ አዲስ የተዋሃደ ሸማች ነው። እንግዲህ ይሄ ሸማች ማህበር በ2017 ዓ.ም እንደ አዲስ ከዳር ጀምሮ ነው አዲስ ቦርድ ተቋቁሞ ወደ ስራ የገባው። ወደ ስራ በሚገባ ሰዓት ላይ በ2017 ዓ.ም ከዛ በፊት የነበሩ የአሰራር ክፍተቶች ምንድን ናቸው ብሎ ለማየት ሞክሯል። ዋነኛና ትልቁ አንደኛ አሰራሮችን ግልጽ የሆነ አሰራር መከተል ያስፈልጋል። እያንዳንዷ ስራ በጠቅላላ ቦርድ አመራር ጸድቆ በቃለ ጉባኤ ተይዞ በተግባር መገባት ያስፈልገዋል። ከዚህ አንጻር የቦርድ አመራሮች ራሱ የጋራ ውህደት ወሳኝነት አለው። በጋራ ተዋህደው በአንድ ሀሳብ የህብረተሰቡ የሰጣቸውን ተልዕኮ ለመወጣት ጥረት ማድረግ ከተቻለ ስኬት ማምጣት ይቻላል የሚል ነገር በውይይታችን በዚህ ደረጃ ነው ተግባብተን ወደ ተግባር የገባ ነው። ህብረተሰባችን የሚነሱ በተደጋጋሚ ጊዜ የሚነሱ ከአሰራር ጋር ተያይዞ የሚነሱ ቅሬታዎችን ለመፍታት ሞክረናል። የሚገዙ ልጆች በግልጽነት ቃለ ጉባኤ ተይዞላቸው በትክክል የግልጽ ጨረታ የሚሆን በውስን ጨረታ የሚሆን ልጆቹ ስርዓትን ተከትለው ከሰራተኛው ተወካይ ኖሮት ልጁ ሲፈጸም ከሰራተኛ ተወካይ ኖሮት የጥራት ችግር እንዳይፈጠር ደግሞ በሰራተኛ ውስጥ ያሉ ልምድ ያላቸው በተለይ ከጥራት ላይ አንጻር ልምድ ያላቸው ሴቶች አሉና እነዚህ እንዲካተቱ ልጁ እንዲፈጸም ለማድረግ ጥረት ማድረግ በመቻላችን የነበሩ አሰራሮች አካባቢ አቅም በሚፈቅደው መጠን ችግሩን ለመቅረፍና ጥረት ለማድረግ የተሞከረበት ሁኔታ ነው ያለው። 2017 አካባቢ ላይ የነበሩ አንዳንድ ክፍተቶች ምንድናቸው? እኛ ከተዋሃድን በኋላ ምክትል ቦርድ ሰብሳቢ ያለን ነው። አንዳንድ ጊዜ ቦርድ ሰብሳቢ ስራ በሚበዛበት ሰዓት ላይ ተክቶ የሚሰራ ምክትል ያለመኖር ትንሽ ክፍተቶች
ፈጥሮ ነበረ። ነገር ግን አሁን የተሟላ የቦርድ አመራር፣ የተሟላ ቁጥጥር ኮሚቴ፣ የተሟላ ግዢ ኮሚቴ ይህንን ማድረግ በመቻላችን ስራዎቻችንን ማለት ከብልሹ አሰራር የጸዳ ለማድረግ ግልጽ እንዲሆን ለማድረግ ከፍተኛ ጥረትና ርብርብ እያደረግን ያለንበት ሁኔታ ነውና